ልሄድ ነው ተሰው ጋር ተቀጣጥሬያለሁ። ምን አለ ደግሞ ውጭ ምን አለ? አርፈህ ቁጭ በል ብያለሁ። ምን አለ ማለት ውጭ ስንት ነገር አለ አይደል እንዴ? ቁጭ በል ብያለሁ። ምንድነው ውጭ ያስቀመጥካታለች ቅምጥ ምንድነው? ምን አለ ጭራሽ እዚህ አይደል ሻይ ቤት መዘብዘብ ነው እና አይደል ምን ታረጋለህ? ካብትም የሚጠብቅ አለ አዝመራው ተሰብስቧል። ምን ልታረግ ነው? እሱ ብቻ ነው እንዴ ስር ያለ ስንት ነገር አለ አይደለም? እና ወጥቼ የልቤን ባሳካ ብትተኝ በል አርፈህ ቁጭ በል። የልቤን በል አይደለም የልቤን ማለት ከጓደኞች ጋር እንደ ልቤ ብጫወት የሚፈልግህ እዚህ መጥቶ ያዋየህ ምን አለ ወንድ አይደለም ወጥቼ እንደ ወንዶች ዘና ብል ምን ችግር አለ? ኧረ ተኝ የግን ነጋጠባ ጭቅጭቅሽ እንትን የለም ይኸውልህ ነገርኩህ። እንደው እኔንም አታሳፍረኝ እስቲ። እንደው ይሄንን አመሪያበሪያና ክር እንደው ጠፍቶ ነው እንደው መድፌ ጠፍቶ ነው ቤት ብሰፈው ምን እንዴት ያለ ነገር ነው? ወጥቼ እህል አዝምሬ ስመለስም ከደጃፍ ነው ብር የምትቀበኝ። እኔ ኪሴ ውስጥ አንድ ብር እንኳን ገብቶ ያውቃል? አንድ ብር አንተ ይዘው ማይጆት ቤቱ ሁሉ ወደቀ እንጂ አልተቃና። እኔ ይቃና መስሎኝ ነው እንጂ ቤቱ እንደው ምን አይነት እንደው አንተ ቁጭ በል እንደው እባክሽ እኔ በቃ እንደው ካነሳነስ እንኳን ማታ እንኳን እንደው ሽንት የመጣሽ እንትልሽና ብዬ እንኳን ስወጣ በርዘክሽ አትወጣም ብለሽ ታስገቢ። የለም ከዚህ በኋላ ቶፋ አስገባልሃለሁ። ብርድም አይመታህ ቤት ነው አትወጣም በሌሊት ምን አለ? አሁንስ በዛ ይክላሽት ወዴት ነው ሩጫው? ምን አይነቱ አሳት ውስጥ ነው ገረመጥ ጋኩኝ አትላይ መህር ነው አልኩህ። ምንድነው ትዳረግጦ ማለት ምንድነው? ሀለተር ነው። ኧረ እንደው በጉልበትሽ ልቀቂኝ። እንደው እባክሽ አታሳፍሪኝ። ሰው ያይነን ኧረ ልቀቂኝ። ኧረ እንደው ምን አይነት አባቴ እኮ ነው የወረደችብኝ። ሀለተር ነው እያልኩህ እኮ ነው። ጉዳይ አለኝ ተመለሽ ስስራ ጉዳይ ነው ንገረኝ። ታዲያ የተደበቀ ምን ጉዳይ ቢኖር ነው? ምንድነው? እነግርሻለሁ ማታ ስመጣ አሁን ሳታሳውቀኝ ማተዝቻ ተደብ ምንድነው? ያለታር ነው ብያለሁ። አይ ልቀቂኝ። አልነግርሽም። እንደው አብዛሽ አሁን ስራ ወይ ጉድ ምን አይነቷ ወይ ጉድ እሳት ረመጥ እና ወይ እናቴ አይ እንደው ምን እንዴት ነው? ደህና ናቸው። በቃ እንደፈራሁት የቤቴን ጉድመሽ ጠፋኝ ድሮስ። ኧረ ምንድነው ታሷ ለመገናኘት ነው እንዲያፈንግጣኝ ስትሮጥ የነበር። ማነሽ ደግሞ አንቺ? ኧረ ቀስ በይ እናት አለም እንዴት እኔን አታውቂኝም? ኧረ እባክሽ ምንድነው ነገሩ? አባክህ ያመጣህ እሷን ለማግኘት ነው? ኧረ እንደው ሰላም አለ በል ሰው ማስተፈኛ ቤት ነው ጉድ። ሂጂ ወደ ጉዳይሽ። እኔስ እንግዲህ በቃ ሂጂ ወደ የቀናና ያበደ አንድ ነው አሉ። ወይ ጉድ! እንዴት ነው ያረጋታል? በየሚስት እኮ ነው የምታስደፍረኝ። አየህ የምታስደፍረኝ። ኧረ ዝም በይ። በየሚስት ተጠረጥረኝ። የየሚስት እኮ ናቸው በስጋ በዘመድ። ኧረ ምን ይትነሽ አንቺ? ሌላ መስለኝ ነው እንጂ አባክማ መጣ እሷ ላይ ስትደርስ እና ሰው በመንገድ ሰላም አለ እዲያ ያንቺን ነገር በላንቺ ተመለስ። አረጀ ነው ለስማ በኋላ ብቅ በል እናወራህ ነገር እመጣለሁ። እመጣለሁ። እሺ አያን ሰላም በይልኝ በዛው። እንዴት ነው ነገሩ? እንደው ያያ ቢስትራት አላልክም? ናንቺ ውስጥ ሆነ አቤት ማዝምረሽ አምጪውማ ሰው አለ መሰለኝ ላንቺ ለወሬው መስለም ይችላል። አቤት ውስጥ ሆነ ነው ዝምብረሽ የግድ አንቺ እዚህ ቁጭ ብትይ እኔማ ሰው አለሽ ዝምብረሽ ሲሉ ሲጣሩ ታያለሽ። እሺ እንዳይጣሩ ብዬ ነው ውስጥ ስላሉ እቺ ሁለት ቀን ፍቅር እኮ ናት። ዋ እኔም ናፍቀኛል። እሱስ ቆይ እስኪ እንዳስቀምጠው በይ እስኪ ቶሎ በይ እስኪ ነይ እስኪ ማደናል በቆንሳ መጣሽ ጠፍተሃል። አንተ ደህና ነህ? እና ተገቢኝ እሺ እንደው ሰውን ብያይ ውስጥ ያለው ሰው ምን አባቱ ምን ትቻው ይየራል ማውቆታል እኮ ነው። አሁን ታውቋል እሱ ታውቃል። ታውቆ ያለውንማ ምን እንደዚህ ያተሸማቀቂ ቅርቅር እያለኝ ነበረ። ምን ላድርግ ብለሽ ነው? ስራው እንደዚህ እየሰራ ምን ስራ በዝቶብህ ነው? ቤትም ስራ እንግዳ ቤት ባዶ ስለሆነ እዚህ ስመጣ ነው ደስ የሚል። እኔማ ብቻዬን ሆኜ እኮ እንደው ግራ ገብቶኝ ነበረ። እንደው ምን ሆኖ ነው እንደው ምን ነካው እያልኩ ነበረ። እስኪ ጠጣ። ምን ሆናለሁ ብለሽ ነው? ውስጥ እንዳይጣሩ ብዬ እኮ ነው እኔ ውጭ ስዋል እና ይጣራ እንጂ ምን አባቱ ሲጣራ ትገቢያለሽ። እንዴት ነው ያያ ሚስትራት አላልክም ነበር? ምን ያያ ሚስትራት አላልክም ነበር? ዝም ብለህ ስማኝ። አግዬ የዋህነት ሲያጋልጥህ
ምን አልኩሽ? ቦታ ምን አልኩልኝ? ሀልተር ነው ደግሞ ቦታ ምን የምትቀጣጣ? ኧረ እባክሽ ስለ ጉልበት ሰርሰት ይገራ እንደው በእንደው አፈርሰው ደግሞ ዛሬ የምትደርስበት ድራሽ ድረስ ነው የሚያልቅ። ኧረ ግናቴ ወይ ጉድ ወይ ጉድ ስገባሉ እንደው ቀር ምን የሚያመሽ ሰዓት እንዴ ያመሻል? አያመሽም። አሁንማ አንተ ስላለህ አንተ ስለሚፈራ አያመሽም። ምን አባቱ አንድ ሰው ዝም ብሎ እንደዚህ ሰከርኩ ምን ብሎ የሚረብሽ ተሆነ ኧረ የሚረብሽ ሰው የለም። የለም በጊዜ ነው የሚናገርሽ የለም ማንም እንዳይናገርሽ። እኔም በጊዜ ነው እሱም ዋላ እኔም በጊዜ ነው የምዘጋ። በጊዜ ዘግተሽ ዝም ብለሽ እንትን ማለት ነው። እና ደህና ነሽ? ደህና ነኝ። አናፍቅሽም መሰለሽ? እየናፈቀኝ እንደው ልታሽኮረመመኝ ነው መሰለኝ። ኧረ ምን አሽኮረመምሻለሁ? ልጅ ማትላንተ ሰዓት ላይ ነው እንጂ ጥደ ነው። አፈር ልብላልኝ። እንዴት ነው ያደረገችዋ? እንደውስ እንዴት እስከ ዛሬ ሳታውቀኝ? ከሰው ጋር አይደለም የሚኖረው ያለ ልጅ እናንተ ልንገረው እንጂ ለሱ አፈር ልብላ እንዴት ነው ምናስ ወይ ታሪክ ከምኑ ጋር ጣም ነው እናንተ እንደሳናውቅ ካለ ቤቱ ገብቶ እንደው አየነው። ኧረ ተው ነው ወይ አሁን ብን እንዳለ ሊገባ ነው እናንተ መከራ እኮ ነው የገባው። እንደው ቢቀርብትስ ዱዲያ አንተ አየነው። ኧረ ሰው አይስማ ጉዳችንን እና ባይሆን በቤታችን ይሁን ናማ ና ህይወቴ እኮ የባተሌ ኑሮ ሆነ እኮ አንተ ጨነቀኝ እኮ። እስቲ አንቺለት ይጠጣል ይሻለው እንዴ? ጠንጠለት ያረጋ አዩ ባለትዳሩ ምን ሆነ ነው? ኧረ ምንም አልሆንኩም። እንዴ ነው ምን ያልሆንኩት አለ? አሮሮጥ ምን አስሮጠ ብዬ እኮ ነው። ምን ሆነ ነው? አቤት ኧረ ተወኝ እስቲ እንደው እንዳለ መንደሩ በሩጫ እኮ ነው እንዳለ ስዞረው ሙሉ እኮ እንዴ ኧረ ምንም አልሆንኩም። እንደው ስትመጣም እንደው እየሮጥክ ነው። አሁንም ታረፈልፋለህ እኮ ጉዳይ ነበረኝ የምቸኩልበት ጉዳይ ነበረኝ። ለዛ ወይ በዚህ ወቅት ምን ሆንክ ብዬ በሉ ተጫዋቱ ውስጥ ልግባስ እስቲ እሷን ፈርታቶ ነው ለኔ ንገሪ እስቲ ምን አልሆነልኝ ኧረ አልሆነልኝ። ምን ሆነ ኧረ ተወኝ እስቲ እርሻውን ቢያለ ክላት እንዴት ነው ደግሞ እርሻም ቢመለኛት እኔም እኮ ብዬ ነው አልሆነልኝም ስትል ግራ ገባኝ እኮ። ኧረ እንደው ይሄ ትዳር የሚባለው ነገር እንደው አልሆነልኝም። እንደው ምርር እንዲሁ ክንችር ያርገኝ አልሆነልኝም። እንደው ደግሞ እንደው ምርር እድሌ ነው እንደዚህ ዝም ብሎ የሚያስተነበኝ እንደው ሰው ያምርብኛል ብያት ብቻ ዝም በል እንጂ ወስዋልኩ ምን ላድርግ? እንደው ነገጠባ ጭቅጭቅ ነው። እንደው ነገጠባ እንትርከው እንደው እንደ ሰው እንኳን እንደው አንድ ቀን እንኳን በሰላም ያደርንበት ቀን እኮ የለም። አንተ እንደው እንዳያረገኝ እንዴ ይሄ የምታየው ቀየው ሙሉ ሴት ነው እኮ እና እሱማ ፍታት ነው እንጂ ምን ኧረ እሙት እዚህ ጋር እኔ እንደው አንድ ቀን አረለው እንዴ ኮልም እንደው አሁን ምን አለብኝ ታውቂያለህ? ትዳር የለ ምን የለ ስፈልግ አምሽቼ እንደዚህ ከጋራ ሸንተረሩን ሳያምሽቼ ገባለሁ። የታመሸ የለ በዚህ ወጣ በዚህ ገባ የለ ጀፍተር ነው የለ። እኔማ ምን እንደው ካነሳነስ አልኩ ማታ በተኝጣ እንደው ሌሊት ሽንት ያመጣ ልሽና ውጭ ሸንቼ ልግባ ብል በሩን እንዲህ አድርጋ መድራይዛ የለም አትወጣም ውስጥ ቶፋ መጥቶ በቶፋሽ እንዲህ ያለ ነገር አለ። እንደው ወንድም አይደለ እኔችን እንደው አንድ ቀን አታርም ነው የምልህ። እኔ አንድ ቀን ምን ተሻለኝ? እኔማ መቼም እስቲ ያው ምን ይጎልብኛል እንደው ንገረኝ እስቲ። ማለች እንደምታውቃት እሷም አመጣለሁ እንደዚህ ተራበኝ እሷ እበላለሁ እንላለሁ። እኔማ እንደ ሰው ያማረብኝ እንደው መስመር እንደው ስፍራ ያዝኩ መስሎኝ ነው እንጂ እንዲህ ያለ ሰዓት ውስጥ የምገባ መች መሰለኝ ብለህ ነው። ያላገባ ሰው ስፍራ የላይዝም ወይ ደግሞ አላማ ቢስ ነው ተብለሃል። እንደዚህኛ እስቲ እንደው ትልቀቅህ እስቲ እንደ ሰው ወጣ ምንድነው የምትለኝ? እሺ ምግብ ወይ አሳርቀኝ ወይ ምግብ ወይ ምከሯት እሷን ወይ እኔ ምከሩኝ። እሳት ማለት ወስደህ ግባ ብዬ የማስታርቅህ እኔ አራማጡ እንደሻንት እንደው ምን ማሰማት ሆነ ይችል ምንድነው የምትለኝ? ንገረኝ። ግድ የለም እንደው የዛሬን ቅበረኝ እንደው ይሄን አድርግ በለኝ። እኔ እንደው
ወሬዛቸው እየተጫወትን ይፈጠራችሁ ይመስል ላረግላችሁ። ኧረ የለም የቤት ጉዳይ እየተጫወትን ነው። ጠጣውና ይደረግልህ ማጠጣ እንጂ ጠጣውማ ነገር እሺ በመጀመሪያ ሳንጫወት ምንም አልሆንኩም። እንትን ነበረ እሱ አልሳካልኝ ብሎ ነው። ምንም አልሆንኩም እኮ እንደው ውስጥ ሰምቼ ስትጨቃጨቁ ምንድነው ብዬ ነው። የዛው የቤት ጉዳይ የሆነ እክል ገጥሞት ያን ጉዳይ እያወየኝ እንትን የለም ደህና ነው። ግቢ ግድ የለም እንትን ሲል እንጠራጋለን። እሺ እንጠራሻለን። እኔ ቤት ሆኜ ስቀርባችሁ ዝም እንዳትሉ። ችግር ካለም ነገሩ ችግር የለም ችግር ተወያይተን መፍትሄ እናጠላለን። እውነት ነው። አዎ የለም እንግዲህ ምን አባቱ ችግር ይኖር ብለሽ ነው? ችግር ምንድን ነው የምትለኝ? አሁን ወደ መፍትሄው በል ነገርኩህ እኮ ማቄሳት ወይ ወተድላት ታሆነ እንዴ ምን አባቱ አሁንማ የመጨረሻ ውሳኔማ እሱ ነው። በቃ እሱ አልወጣም ተትቼው በቃ ቤቱንም ምኑንም እህሉንም ምኑንም በቃ እንዳፈቀዳት ታርገው ብቻዋን ታጋብሰው ከፈለገች ጨርቄን ይዤ ነው የምወጣው። እንትና ስትረብሽ እንደዚህ ምንድን የለም አትመታ ዱላ አይ እንዴት ወይ ዱላ ተወስቲ እንግዲህ ያቀለጥከው ነው። እስቲ አይዞህ አሁን ነው ያልኩት የጎጮስ አካላት ይርገፈልሻል። ጠላት ይርገ አላንቺማ ምን አለኝ? አንቺ ባንቺ ላይ ያለው ሁሉ ነው የችየው ደህና ነው። ያንቺ ጠላ ምን ደግሞ ለኔ አይደለም ሳቀርብ ቢሆንስ አይዞህ ወይ ትንሽ ገለምተን እንዴ አራቴ እንዲያው ማታ ስደባብሽኝ እኮ ነው ገለጥ አደርጋለሁ ብዬ አይደል እንዴ? አንተ ሲጀመር እንደው ሸፈን ብለህ መተኛት ምን ትወዳለህ? አንቺ ግን ጨዋታ ልምደሽኝ አይደል? ስታይዞ አሁን ምን የጎደለ ያልሽ ምንድን ነው የማመጣልሽ? አረ ምንም የለም ሙሉ ነው ቤቱ። ምንም የጎደለ ነገር የለም። ምንም አታስብ ማለት ነው። ስለራስህ ስለጤናህ አስብ። እንዴ ሲያመኝ እንዴ ያስኩብሽ እንጂ አንቺ ጣዩ ሊመታሽ አርገብ ያልተጭ ነው አንቺ እንዴት እሄዳለሁ እንጂ እንዴት ሁሉ ጊዜ እንዴት አንተ እንዴት ልሄድ እንጂ አንዴ አይዞሽ ምንልሽ እንትንስ ብትገዢ ምን አማረህ? እንደው ምን ልስራ? ምን ልግዛ? ምን ያምረኛል? ጠቦት ካለን እንሞክረው ብለሽ እንደው እንዲህ በሽታ ሲበዛ እና ምንድነው ቤቱ ሁላ ሙሉ አይደል ያማረህ? ምን ሽንጥሪያቸው እና ጠራቸዋለሁ እንጂ ምን እኔም ጠራቸዋለሁ ይመጣሉ። ጠለመልኝ ሁሉ ነገር አለኝ። ምን አሳስበህ? እንዴ ሳስበው አሁን ገብርኤል እንደው ዝም ብለህ ወይ ማርያም አስተር የማርያም አስተር ምን ማለት ነው? እውነቴን ነው። እንደው እንጀራው ለጋግረው ግላስ ቡና ደቃ መምሰልና ምጣዱን ለለቅሶ እንዲያቤና ስትጠሪያቸዋለሽ። ኧረ ጠራቸዋለሁ ደግሞ ይውጭ ዝም ብለን ዛሬ ስንጫወትን እንዲደር ኑማ እንደው ጭንቅጭንቃ ላይ ሰው ቢመጣ ቢሰበሰብ እንደው ዝም ብሎ እንዴት ጭንቅጭንቃ ላይ ማለት ነው? ብቻ እንደው ዝም ብሎ ኧረ እንግዲህ ሆዴን እንትን ታስለኝ ነው ጭንቅጭንቃ ላይ እና እሱንም ብስራቱንም ንገሪያቸው ልጅ እስቲ በቅቤ አማረኝ ምን ላይ ነበር እኮ እንደው እንዴት ነው ግን ደህና ነው ያደገ እንደው ሰው ደህና እስቲ በር ዘመኑ በጊዜ ተዋወቀው ብዬ እኮ ነው ወጣ ነው ተው እንዴታ ኧረ ተው እንዲያታስ ኧረ እግዚአብሔር የፈቀደ ይሁን ደግሞ ወንድ ሆነ ሴት ሆነ ልጅ ሆነ እንጂ አዎ ጤነኛ ልጅ ሆነ እንጂ ደግሞ እና አጥስቅ አድርገሽ አሰርሽው እንጂ ኧረ አላላል ያረኩት እንደው ሰው እንዳያውቅ ይላል እንጂ ይኸውልሽ አፍንጫው ከፍ አድርጌ እኮ ነው ያረኩት። እስቲ ላይ አይደል ያለ ሰው አሁን ጀምሮ እንዲያውቀው ብዬ ነው። እስቲ ኧረ እንደው ተው ወደ ባስተው እስቲ ና እስቲ ቅመስ እስቲ አማረኝ ብለኛል። በድቁስ አማረኝ ብለህ ነው እንግዲህ በደንብ አድርገሽ ደቁሽ ነው። ምን ቸግሮኝ ደግሞ ምን ሁሉ ሙሉ ቅቤ ያለው አንቺ በቅቤ አይደል ያልከኝ? ነው እንዲያስ ነው ያልኩሽ። ነይ በል እስቲ እስማ ወልደ ፍስቅ በሳረ ወላፈተስ እንደው ቸግሮሃል ነው ዛሬስ እንደው ነገረ ስራ ሁሉ አይዞህ እስቲ ጠንከር በል። ኧረ እንደው በሽታ ትንሽ ሲነካ ዋ እንዴት ያለ ነገር ነው ያስለመድከኝን ትተህ ጉርስ ሆሯ ዋ ታረጊዋለሽ። ኧረ እንግዲህ እንደው ሲያምህ ህመማችን ባህሪ ቅጅር ይላል ሰው እንዲያየኝ ቢያስ ምን ሚስት አይደለሽ? 80 ሚስት 80 ሚስት አላክ ሆነት ቢያስ እንዲያለ ነገር ምን ያመጣ
የኔው ጉድ መሽ ስራ ጠፋኝ። እዚህ መጥቶ ለመዘብዘፍ ነው እንዲ አንተ አየ ነው ይምር ያልጅ ወረደች ጅራታም ልጅ እንደው አይታየ ነው ወንሰኝ እንደዚህ የሚሮጥ ምንድነው? ኧረ እንትን ነው እንዴት ነው ነገሩ? እንደው አንተ እንደው ጓደኛ ነህ እንዴት ነው እንዴ ተገይዞ መጥፋት ሲሆን እንደው ዝም ብለህ አንተስ የምትቀበለው? ምን ለተቶት ሄደ ወዴት ሄደ? እንትን ነው ዝም ብሎ እንትን ደህና ዋላችሁ አንቺ ደግሞ እዚህ ነው ቆይ እንደው አለም እንትን አይቀርም የዚህር ሰላምታውን ተውሹ ምንድነው ነገር ቢገበኝ ነገር ገብቶ ነው እንደው ነገር ምን ሆነሽ ነው ሰውዬው ነገር ብትመክረው ነገር ብቻ ባለቤቱ ዋስቲ ቀደም አትበይ ቢጠጣው ኑሮ ምን ገበያ ናንቺ መጥተሽ ይከፍልሻል እና ለሰት ከፊት ጋር ነው እና በገበያ መጥተሽ እንዲምቶኝ ምን ሆነሽ ነው? ሯ እንዴት ነው ነገሩ? በባል ያላዝዝበት አታዝዣ አላልኩም። የኔም ገበያ ነው እንጀሪያ ነው። ይመጣል እኮ ይምጣጣለውን ይጠጣው እሱማ ይመጣል እንጂ እንዴት ነው ነገሩ? ረረብዬ ቆማ አስቀምጦ ነው እዚህ እኔን መውጫ እኔ ደግሞ ምን አደረኩ? እንዴት ነው ነገሩ? እንደው ጓደኛ ነህ እንደው ምን እንደው እርቡቅ ቢልልኝ ምን እንደው ብትመክረው ምን አልታዘዝ አለ ምን አልታዘዝ ሮጠ ነገ ጠባ ነገ መሸ እዚህ ነው እዚህ ወይ እዚህ እኮ ይመጣ እሙች እንደሚያሮጠው እዚህ ይመጣ ወሬ እንደው እየመሰለሽ ነው ተላው ላይ አየሽ ይመስልሻል እንዲህ ዝም ብሎ አይንሽ ላይ እሱ ሲወጣም እንደዚህ ነው እየመሰለሽ ነው። እኔ ላይም እኮ እንደዚህ እኔም አልመጣ አልፎ ነው እዚህ የምመጣ ቢመጣ ሻይ ቤት አይደለ? ሻይ ቤት እኮ የሁሉም መሰብሰቢያ ነው። የባለ ትዳሩም የላጤውም መሰብሰቢያ ነው። ይኸውልሽ አንቺ የኔ ልጅ እንደው እባክሽ እንደው እህቴ ልጅ ሳትሆኝም እንደው የኔ እህት እባክሽ እንደው ተይ እስኪ ቆይ ቀደም አትበይ። እንደው ገቢውን ይከፍልሻል ቁጭ በይ ነው እኔ ከገቢያ እንጂ በሱማ ምን አለኛ ወደ ቡናው ነው ማለት አራ አይዞሽ እግዚአብሔር ያርክሽ በእውነት እንደው እግዚአብሔር ማመሰግነው ካንቺ ጋር ህይወቴን ታንቺ ጋር ያደላድልቅ እኔስ አንተ ነው ባይጥልልኝ የዚያ ያንተ ነህ ሚስትማ እንደው ነገር ግን ባላቋርጥህ እንጂ ቅድም እኮ ከብቶን ደብቄ ስመጣ እንደው አየ ነው እንደው ሚስቱ ጋር ወንድሜ ልጅ ምን ሆኖ እንደው ተጨቃጨቃችሁ ከሚስቱ ጋር ለሳምናታ እንደው እንዴ ባይል ይቅር በለኝ እንደው ግን ኧረ ተይ እባክሽ ደህና ሰው ነበር ምን ነው እንደው ነገር ስሯ ደስ አላለኝ ዋ እንዴ እንደሞ እንዴት ተረስታኝ ነው ወይ አንድ የማበሩ ጊዜ መጣን ነበር ዋ እና መቼ ነው በቅጥስ መቼ እንደው ሙሽርነቱ አለ ቀልል አለችብኝ እንደው ምን ትምብላሽ ምን ተናገረችሽ እንዴ ኧረ እሱ ሳልተናገረችኝ እንደው ግን እንደው አሳዘነኝ እንደው ምን እንዴት ስታረገው እንዳዩት እንደው ቆጣ ብለን ትናገረዋለች። እሱም ብክን ሲላዩት እንደው ሳናውቅ ከቤቱ አስገባ ነው መሰለኝ የለበሰው ልብስ ያችን ልብስ አጣብቆ እኮ ካገባ እስከ ዛሬ እንኳን ልብስ አልቀየረ በዛኔ እንደው ነገሩ እስቲ እንደው እያደረ መሟሟት እንጂ እንደው ምን አራ እስቲ እንግዲህ ሂጅም ቢሆን ጠይቀዋለሁ ጠይቀው እነሱ እንደው በኋላ ጃዋለሁ በቀበል እዚህ ደም እስቲ በቀበል ምን አንቺን ነገር እንጃ አረክ እንዴት ዋላችሁ? ደህና ነው። ጥሩ ሰዓት መጣና እስቲ ጌታዬ ደህና ነው። አይ ምን ያ አረቁ እንደው በሞቴ እኔ አያ አረቁ እንደው በሞቴ ቁጭ አፈርሶ ና ቁጭ ና በል እንደምን ና እዚህ ሰዓቱ አስር ተጥጀ ወንዱ ልጅ ብርድ እያለኝ እንደው እንደ ብርድ ቢጤ ትንሽ እንትን ብሎ እንደምን ና የሰው ሁላ ቤት እንደዚህ ያለ ይሄንን አየብላ ነው እንደዚህ መውጫ መጋ ሰጣችኝ እና እንዴት እኔ ቤት ነው እንጂ እንዴት መሽታ ቤት ገብቷል እናንተ ደግሞ እንጂ ወገቧን ቆርጣ የጠመቀችው ጠላ እንዴት መሽታ ቤት ሲሆን እንጂ ያለውማ ወገቧን ቆረጠ ምን ማለት ያመጣብኝ ምን በለውት አየሻት አይደል እንዴት ስቶ እንደነበር አየሻት አይደል እንደው ሳድባክን ላይ ነገር እስቲ እህል ነገር በልብላ እንዴ ነገር እንዴት ያለ ንግግር ነገር ከሲያፈሩት ይቀራል ለቀቀ ኧረ ቲያትማ እንዲያ ለምን ወጣ ብላ አስባ ምንድነው ይሄ ጎዳናው ላይ ያገኛችሁ ጎዳና ነገር ዘከረች ኧረ እኔም እንደው እኮ ግራ ገብተኝ ትበላለህ አትበላም እንደው ይመክረዋል ብዬ ነበር የባሰው ነው ደሞስ
ምን ልምከረው? ወንዱ ልጅ እንደዚህ ታልሆነ እያልሽ መከራ መታበይ አንቺ ነሽ። ምን እንደሽ ከፊል ተብሎ አንቺ ወዴት ልትሄጂ ነው? አንቺ ዝም በይ እንግዲህ። ምን ነው እንዴ ዝም በይ ማለት? እኔ እኮ የተከበርኩ ሰው ነኝ። እንዴ ምንድን ነው? እኔ መቆሰር ያለው እንጀሪ እዲያ ይሄ ለማንም እዚህ ስስቂ የምትሆን ስራ ብለሽ ሰቂያት በይ ሰቂያት ተይ እሙጭ እሷ አታይሽ። ምን ያ አይ የለም እንግዲህ አታናግርሻለሁ። እጅ ከትግቢ እሱን መከወል ይስሚኝማ አንድ ብርጭቆ ጠላኝ እንደዚህ ሽቅብ ቁልቁል አንድ ብርጭቆ ማለት አንድ ብርጭቆ እስከ የት ይመጣል? እከፍልሻለሁ አልኩሽ። እጅልኝ ግቢ እኔን ባሌ ነው እኮ ያዋረደኝ። ወይ ደግሞ በዚች ደግሞ ምን አይነት ሰዓት እናንተ በል አሁን ነገር እንጂ ቅመስ ተውኝ። ኧረ ተውኝ ነገር ቆሽታ ያሯል በስተኛው ሆኛለሁ። እንደው ብትበላህል እንደው ኧረ በል እስኪ ነገር ከነገሩ ላይ ሳንተ እህል ብትበላ እንደው ምን ችግር ነው? ቆይ እስኪ እንነጋገር። ምንድን ነው ጉድ? ምን ሆነ? አላስቀምጠኛለች እንደው ነጋጥ ንዝንዝ መሸ ንዝንዝ እታይ ይሄ ክርስቲ እንደው እኛ በእኔና ባንቺ ትዳር እንደው የሰው ቡና መጠጫ ሆነ። አንቺም ምላሽን ሰው ያቁጠረው ዝም በይ እንደነገሩ እንኑር ሞላም ጎደለም ብል እንዲሁ ነው። ጭራሽ የቤት አራንሳት ብሎ ውጭ ሰው እንኳን በመንገድ ሰላማት ወል ነገረችኝ እኮ። ቆይ ምክንያቷ ምን አውቄ ምን ግራው ግብታለኝ እኮ እና እንዴት ነው እንግዲህ ወይ ማስመከር ነው እንጂ በሰው ማይሆን ቆለም ተመክራ ትመለሳለች ብለን አትመለስም። እቺ በሰመክራት መክራት እቺ እንኳን ምክር ሌላም ነገር ምንም ታሩጋት አትመለስም። መክራት አይደለም። እኔ አሁን ሰው ማማከር እኔ ከሷ ጋር መነጋገርም በቁተኛል እንደው ሰልችቶኛል። ከሰው ጋርም ተመካከር በጓደኛም በምንም ብዬ የሆነ ውሳኔ ላይ ደርሼ የሆነ ነገር ከማድረግ በፊት መስመር ትያዝ ካልሆነ እኔ አጀነው እስከ ሙሽርነቱ ገና 2 አመት ዘር ቋጥራለህ ያልቋጥራ ራስ ቋጥራለህ። ኧረ መቻስ ንቃስ ጠግተኝ መቻስ ነክተኝ ዘረገፍ ሳቁና ተስቃላችሁ የሞላ ቤት እናንተማ ፈጣሪ ይባርክላችሁ። እዚያመኝ እንማታስቀኝ አራ ተውሳለህ እንደነሳው እና ለካት ብለህ ነው ታዲያ ነገሩ ምን እንዴት ነው? ዳቦ እኮ ተጋግሮ ሊበላ ነው ጀተው። አይ የዳቦ ጉዳይ ነው አንቺ። አይ በእኔ የደረሰ አይደርስባችኋለሁ። ሰው ያፍራልን ይወጣታ ሁሉም በየራሱ ጓዳ ሲገባ ነው የሚያውቀው። ሁሉም በየቤቱ ሲገባ ነው እንጂ በሰው ላይ ይሳቃል። ማጀነው ቀስ ብለህ እንስማማማ። እኔም ነገር ስራውን አይቻታለሁ። እንደው እኔም ቅድም ትንሽ በስጨት ብሎ የነበረ ሳያት ሁኔታዋል እንዴት ያለ ነገር ነው። እንደው መግባባት ነው እንጂ መንገድ ለመንገድ እንዳሚና እንደው እንደያናችሁ የምትሄዱ እኔ ምን አልኩ? እሷ እኮ ናት እንደዛ የሚያደርጋት። ምንድነው እሷ ሳይሆን በምክንያቱ ምንድነው እንደዚህ እኔ ምንም የማውቀው ነገር የለም። በቃ ዝም ብላ ሴትየት መለፍለፍ ትወዳለች። ይኸውልህ የማታውቀው ነገር ይኖር አልለከፍካትም አልነካትም ነው። በየት በኩል ምላስ አበረድ ይልልሃል። በየት በኩል ረፍት አግኝቼ እንዴት አድርጌ ወደዛ ማሰብ ራሱ እኮ አልችልም እኔ ስለዛ ረፍት እህል እንኳን እንደዚህ ወይ ወደዚ በተረሙሶ እህል ራሱ በደንብ አታቀርብልኝም እኮ። ኧረ ተው እንዴ ይባል እኔ አሁን እንዲህ ብዬ ብዙ ታግሻለሁ። የቤት ገመና ውጭ አይወጣም ብዬ እኛ ራሳችን ፈቷል ብትቀይረው ምን ነው በየት በኩል እንደው አንተ ሲያስቲ ግዞ እኮ ነው የገባው። ምንድነው እኔ እዛ ቤት አልገባም። በስንት መከራ ታግዬ ወጣሁት። አረኛ አልገባም። ኧረ ቆይ ጉርጓድ ትግባና ደግሞ ተፈራባክን እንደውስ እንደሆነ በቃ ኧረ ቆይ በቡናው ቅመሱት ቢያንስ እንዴት ያለ አንተስ ቆይ እስቲ እናዳምጠው እስቲ አንዳንዴ እኮ ማዳመጥ ሸጋ ነው። ጨንቆኝ እኮ ነው ቆይ ጨነቀኝ እኮ እስቲ ቆይ አሁን እኮ እኔ መቀደም በቅጥ አላናገረችኝ እንጂ እኮ መካከራት ነበር። ረሻ እባክህን በምን ላይ ሌላ አንዱ ማታላዝን ይኸውልህ አሁን ይልቅ ወስተራል ወንድ ልጅ አይደለም። ማታ
ዛሬን ጀምሮ እስከ ነገ ማታ ነገ ጠዋት ጀምረን እዚህ ነው የምናድር። ሚስትን ይዘህ ማን ተሷ ጋር እኔ ተዚህ በላይ ዘመድ ያልካል ከመቀመጫ ከፍ ብትል ከሰማይ ከመንበሩ ዝቅ ቢል ከሷ ጋር አረክ እንግዲህ ዘመዱ ይሰበሰባል። እኔ እናንተ ትረዱኛላችሁ። አንተ ቀርተህ ያለ በቃ ስለሱ አይመለከትም። ማግቢ የኔ እናት ግቢማ ግድ የለሽም። እሺ በይማ ግድ የለሽም። እንዴት ተናግረኝ ሄደቻ እዚህ ሻይ ቤት ሸጥ አገኘችኝ አይደል? ትናገረኝ እንጂ ምን አለበት? ነገሩን ቀዝቀዝ አድርጊ። ሻይ ቤት የሚሸጠው ሁሉም ተሳዳቢ ሆኖ የለ? ነገሩን ቀዝቀዝ አድርጊ። እኔም ያስቀደውት እንጠጥቼ ወዲት እንጂ ታጠራ ተይ እንጂ እንደዚህ ውስጥ ያሉት ላስተናግደች በይማ ውስጥ ሰው ሌላ ነገር ነው የሚመስለው። አጋዩ አያዩ ብላሹ እንዴ ሽንት ማላሸናለችኝ እዚሽ ጋር ሲወር ነው ትንሽ እንኳን ትንሽ አንጉሎ ይሰራል። ራራራራራ ትዳር ለዚህ እኮ ነው። እኔ እኮ እንደ ልቤ ትዳር የለም እሷም ጋር እመጣለሁ እንደ ልቤ እንደዚህ ብቻ እሰቤት ብቻ ማውን አላስገባም። ትዳር እነሱ ቤት ሲገቡ ችግራቸው እንደዚህ ነው። መውጫ መግቢያ ነው የምታሳጣኝ እቺ ማውን ቤት አንተ ጠዋት ጀምረህ እንዴት መጣ? ማን ረዳህ እንዴት ያውላ ሰው ተሰልፎ ለማታ አውጥቶ የዲያርህ እኮ ቀልድ ለቀልድ ለዋዛ ለፈዛዛ እኮ ለቁም ነገር እኮ እኔም እኮ አንተን እንድትጎዳ አልፈልግም። እሷም ቢሆን ደግሞ ምክንያቷን ሳናውቅ እሷ ላይ አንፈርድም። እኔም ይሆናል ብዬ መስመር ይዛለሁ ብዬ እኮ ነው እሷ ነገር እንጂ እንደዚህ ይፈጠራል ብዬ አይደል። የጉብል ጨዋታ እኮ አይደለም ትዳረቃ አረጋችሁ እንጂ እሷ አረጋችሁ እንትን የምትፈልግ የምታፈርሰው አይደለም እኮ ኖር ነው እንደዚህ አይደለም። በላሁን ባቡሉን ጠጥተን ተቸችሎ ነው እንጂ እንነጋገራለን አለ ድሌ ነው ሳቅጠሉ ይነሳብኛል። መቸሻ ነው እንጂ ደግሞ ተልብላ አንድ ታፈሩ ልብሎ እኔ ልብላ ደግሞ ካህሉ ነው ከሷ የተጣላህ እንደው ነገረ ስራ ሁላ ግን እኮ ተናገርኩ። እኔ ተዚህ በላይ የማውቀው ነገር የለኝም። ምንም የማውቀው ነገር የለኝም። እንደዚህ ዝም ብሎ አፈር ያረጋታል። ደርሰ ምን አውቄ አትውጣ፣ ተሰው ጋር አትገናኝ፣ እንደ ለየት ያለ ነገር አታርግ። በቃ እኔ እንዴት ተሰው ጋር ካልተገናኙ ምኑን ሰው ቆንኩ እኔ ላማልህ ነገሩን ደግሞ እንፍተዋለን። ችግር የለም። አትመለስም። ተመክራም ቢሆን አትመለስም። አንዴ የገገረች ሴት ይሆናል። እሺ በቃ እሺ፣ ገገረችም አልገገረችም እጅ አይቼ ነገሩን ወስናለሁ። ችግር የለም። እንጃ የእሷን ነገር እንጃ እንዲህ እንዳንገበገበችኝ የሚያንገበግብ እንደዚህ ረመጥ የሆነ ነገር ይጣልባት። አይ አንቺ እባክህን እንዲሁ እባክህን ኧረ አይባልም። ሰው እንዳይሰማ ዝም ብለህ ያለ ነገር ነው። አብረሀት የኖርክትን እንዲህ ሰዓት ረመጥ ጋም የከተታችሁኝ እናንተ ናችሁ። ግድ የለም ትሆናለች ብላችሁ እንጂ ለወቀ ሴታ እንግዲህ ኧረ ተወኝ አካላቴ ተወኝ። እኔ አካላቴ እየረገፈ ነው። እባክህን ደግሞ አታርግፍ። እኔ ምን አካላት አለኝ? የሚረግፍ አካላት እንኳን የለኝም እኮ ሞቻለሁ እኮ ነው ያለን። አንድ ነትርስ ነትርስ ሱቅ ቤለው ሱቅ ለማሳጠራ አይደረስ። እናንተ ቡናውን አሳቅፈውኝ ሄዱ ብቻ። ኧረ እንዴት ያለ ነገር ነው እናንተ! ቡናውን ጥላችሁት ምን አወል ቀምሳችሁ ብትሄዱ ወይ ፍራ። ኧረ እንደው ና ተመለስ እስቲ። ቆይ ጥላውን ያዘው እንዳያደግስብህ ፀሐዩ። ኧረ ተው ሲያምህ። ኧረ ና ተመለስ። ተይው እባክሽን ተይው። ኧረ አፈርሰውና ምን አመጣለሁ ዲዮርሽ ወጣት ማለት ነው። እንዲህ ሆነህ ተይዘህ እንዴት ያለ ነገር ነው? አየህ። ኧረ ተው አጨክንበት። አሞታል ይሄን ሰውዬ። እንደውስ መች ቀልባለህ መች ትሰማለህ? እብድ እንደውስ አንዱ እብድ አንተ አይደለህ። በእሷ ደግሞ እንትን ይላል እንጂ ይምጡ ያየህ ይምጡ። ግድ የለም ይግቡ። ዝም ብለህ እንዲሁ ያለ ነገሩ ነው። ነገር አምጥተህ ሙሽሪት የለችም። እንዴት ቤቱን ላክ? እኔ ነገሩን መስጠቱኛ ቤቱንም ከፍተታ በቃ ስዞር እኮ ነው የምትል። ደህና ዋላችሁ ሙሽሪት? እዚህ በቅብ እንጨት ላንኮላኩል ብዬ ነው። እንደምን ነሽ? ደህና ነው። ደህና ነሽ? እንደምን ነሽ? ደህና ነሽ? ቁጭ በሉ እስኪ የሚቀመስ ላምጣ። ቁጭ በሉ። የለም ይዘነው ነው የቆየን። እኛስ በቁም ነገር ነው የመጣን። ደህና ነሽ? ነገር ገብቶታል። ገብቶኛል። እንደው ትንሽ ብርዱን ነው ብሎኛል። ምን ያ እንደው ምን እግሩ ጣሎ
እንዴት ነው ነገሩ? ደህና ናችሁ እናንተ? አንቺ ደህና ነሽ? ቤተሰቦችሽ ደህና ናቸው? ደህና ናቸው። ትዳሩስ ኑሮስ እንዴት ነው? ትዳሩማ ያው እንደምታየው ነው። ደህና ነው አይደለ? ደህና ነው። ቆይማ አየነው። ቆይ እንግዲህ ምንድነው ቀደም አትበልቁ። ወርሲያውቀው ዶሮ ማታ ነው ነገሩን። የስ ባለቤቴም ቅድም እንዲያ ሜዳ አንድ ነገር ስታረጉ አይታ አሁንም ደግሞ ነግራኝ ነበር። አሁንም ደግሞ እሱ መጥቶ ቤት እንግዲህ ብሶቱን እየየ ብሎ ሲነግረኝ ምንድነው ነገሩ? ምንድነው ችግራችሁ? ዘመድ እንደሌለ ቅራቢያ ዘመድ እንደሌለ ወገን እንደሌለ ደግሞ መጎጓን ምንድነው? ጠብ ደግሞ ጠብን ምን አመጣው? ደህና ሰው ነበርሽ አንቺ። ከየት የመጣመል ነው? እንደው ለሱ ብዬ በመመክረውን ሁሉ እንደው ተንኮል ያደረገው መሮጥ ኮነ ስራው። እኔማ አረፍ ብለህ እስቲ እንደው ስራ በዚያም ብክን ብለህ እንደው በባሉ ቁጭ ብለህ እዚህ ቡና ምን ጠጣ እንደው ቤት እርፍ በል ብለው አልሰመኛለ። እዚያ ሮጠ ሻይ ቤት ኮነ። እንደው አጥበህ ልብስህን ልበስ እንደው ደህና ራስህን ፍቀድ ብለው አይሆንም። ይሄ እኮ ነው የሚያጣላ። ሌላ ምን አለ? አንተ እንዲያ ነው እንዴት እንደዚህ እንደ አራቴ እባክሽ እንደ ቅድሙ እየጮሻውሪ እንጂ እንደ ቅድሙ እየጮሻውሪ እንደ ጠዋቱ እየጮሻውሪ አሁን ነው ደስስ ምትይ አትውጣ ከቤት በቃ እንዲህ መዝጊያውን ዝግት አድርጋ አትውጣ ከቤት ያታረገው አንዴ የማታረገው ይሁን አንተ ስል ነው አትውጣ ከቤት ላንተስ እና ከቤት አትውጣ ሻይ ቤት አታብዛ ማለት እንደው ሻይ ቤት እኔ ገብቼ አላውቅም እኔ ቅድም ተነጠለው አይያዝኩህ ተው እንጂ ተነጠለው ያዝኩህ ተው ቢጨንቀኝ የምገባበት ባታ ወዲ ቢብሰኝ ቢጨንቀኝ እንደው ጓደኛዬን አየሁት ሂጅ ቁጭ አልኩ እንጂ ቢጨንቀኝ እንደው ጉዳይ እንደው ለምን እርም ነው እንዴ ገብቼ አላውቅም። እወጣለሁ ገበያ እህል ስሸጥ ውልና ስመጣ ከበራፍ ጋር ነው ገንዘቡን የምትቀበለኝ። እንደው በጎ እስቲ ይሁን። እኔ አሁን ገንዘቡንም ለቤት ነው እሷ መቼም ተቤት አውጥታ ሌላ ነገር አትጠቀም። እኔ ውጭ ከጓደኞቼ ጋር ቁጭ ብዬ ማውራት ለሻይ ቤቱ አይደለ ውጭ ገንዘቡን ያል መዝናናቱ ከጓደኛ ጋር መገናኘቱ እኮ አይከፋም እኮ። አንቺም ቢሆን ከጓደኛ ጋር መቼም ወንድ ነው ከጓደኛ ጋር እንዲህ ተማክሮ ቤት ወጥቶ ቤት ወርዶ አዲስ ሐሳብም ታለ አዲሱን ሐሳብ ምንድን ተገኘ ምን መጣ ምን ቀረ ከዩሪያውም ከዳፑም ከዚያም ከምኑ ማዳበሪያውም ምን ይሻላል ምን ይበጃል በሬውስ እንዴት ይሆናል ቀንበሩ ምኑ እንዴው ዘመናዊ ነገርስ ምን መጣ ይመካከራል ሰው። ይሄ ሁሉም ይሆን ሲወጣ ነው ከጓደኞች ሲገናኝ ነው። እርሻው ነገ እንደው እንደለመደው ሁሉ ጊዜ በሚያውቀው እርሻም እንዳያርስ ነገ ደግሞ ዘመናዊ እርሻ እንዲመጣ ይሄ ሁሉ በምክክር ተጓደኞች ጋር በመነጋገር ነው የሚያመጣው። እና አትገናኝም ነውር ነው በመዛም ደግሞ መውጣት ነውር አይረባናቸው ጓደኞቹ ይዘውት የሚሮጡ ሻይ ቤት ጓደኛ ደና ጓደኛ የለው ይሄ ለካም በለቸው እንዳሉ ይሄ ትክክል ጓደኛ ምረት ትክክል የቀሩስ ምስራ እንለወጥ እቺን በመና እናርጋት እንዴት አድርገን እንለወጥ እንዲች አድርገን አብስተን እንዲች አድርገን አስፍተን የሚል ጓደኛ ነው ጓደኛ ማሳደግ እንጂ እንዴት እሺ የቀሩስ ሲሆን ማታ ምን አመጣው ማታ ምን ሆነ ማታ ሽንትልሽና ልውጣ ብል እንደው እንደ መዛቂው ጋር እንዲ ተበገረ አትወጣም እንዳይሸናልች ይሄ ማቶ አንተ ነው የሚነገር ምንድነው ነገር ምን ላርግሽ ጨነቀኝ ነው ማታ ትሸናለህ ጨነቀኝ እኮ ለቤት ትሸናለህ እንዴ አምቢ አለች እቤት እንትን አስገብታ እንደው ዝም በል አንተ እንዴ ወዲያ የሚሆነውን ተናገር እንጂ ባይሆን እንዴ የለም ምን አሁን የምደብቀው ማደባበሰው ነገር የለም በቃ የጨነቀኝ ነው እንደው የትሽናው እንዴ ልጅስ እንደው ነው ነው ያለ አሁን ተቆኛል ከውስጥ አውጥቼ ላይ ነው ማታ እንደው ደና ናቸው ተወዚያ ሌባም ይቆምን ቢያስደነግጣ ያለስልሽ አፍሽን አትውጊኝ አንቺ ውጋት ነው እንጂ የጎን ውጋት ተው ማገል ለአሁን እያጌው ያለ አንተ ነህ እየጮክ ያለ ነው ኃይል አታብዛ ማለት ነው ኃይል አበዛ እንዴት ነው ነገሩ ምንድነው የሚጨንቀኝ ይያለው ላብዛ ሰሪ መስልሽ ምን ይጨንቃል ይያለች በሉማ ነገሩ እንደው ይልህ ነገሩ እንደው የሚፈታ ይሆናል ይበሉ ሙሽሪት ሴት ብላተኛ አለ ግድ የለም ብሎ ነው እንደው ግድ የለም አይዞህ አንተ ለጥፋተኛውን እንዳይሆን አረ በእውነት እንደዛ ያነበብኩ ደና ያዋሉ አያሶ ምንድነው የሚነገርና የማይነገር ነገር እኮ ታውቁ የቤታችንን ገመና ምን አለብሽ ሸፍነው አንቺ ምንድነው አንዴ የሚያረግሽ የሚቀይርሽ በየሰዓቱ ምንድነው የቤታችንን ጉድ ይዘው ራሳችን ባልናብሽ ድሮ ሳይጋጭ ኖረ
ስንት ጉድ ይመጣል ገና። እኔ በቃ እዚህ ሰላም እንዳገኝ የግድ የሆነ ሰው እዚህ መቀመጥ አለበት ማለት ነው። የየሰው ሁሉ ስለማይነግርህ እንጂ እኮ ባልና ምሽቱ ነው የማይነዛነዝ የማይነታረክ የለም። የኛ ደግሞ በዛ በቃ ከመብዛት አልፎ ተንዛዛ ቀን በቀን ሆነ። ገመንያን እያወጣህ እዚያ እንዲህ አድርገህ እንዲህ ብላ የሚለውን ነገር ስሜን አቆም። እኔ እንዳልሽ አያ አሁን እንዳልሻት በቃ አሁን እንዳልሻት ይስሙልኝ። አያ ይወራ ወራዳ እኮ ነው።